ከምግባችን ጋር በተያያዘ የደም ማነስን ከሚያመጡ ንጥረ ነገሮች መካከል የቪታሚን ቢ12 ማነስ አንዱና ዋነኛው። ስለዚህ ቪታሚን ጥቂት ነገሮችን እነግራችኋለሁ። አንደኛ፣ ይሄ ቪታሚን ቢ12 እንግዲህ የአርቢሲ ወይም ደግሞ የቀይ ደም ሴል የዲኤንኤ ሲንተሲስ ላይ በጣም ትልቅ አስተዋጽኦ አለው። ይሄ በሚያንስበት ጊዜ ኢማቹር የሆኑ በደንብ ያላደጉ ዌል ዲቨሎፕ ያላደረጉ ቀይ የደም ሴሎች ይመረታሉ። እነዚህ ቀይ የደም ሴሎች በመጠናቸው ከፍ ያለ ወይም ደግሞ ተለቅ ያሉ ናቸው፣ በቀላሉ ግን ዲስትሮይ የሚደረጉ ናቸው። ስለዚህ ከዚህ ጋር በተያያዘ የአኒሚያ ይከሰታል ማለት ነው፣ ወይም ደግሞ የደም ማነስ ይከሰታል ማለት ነው። ወደ ምክንያቶች በምንመጣበት ጊዜ አንደኛው ከምግብ ጋር በተያያዘ ነው። ይሄ ቪታሚን በተለይ የስጋ ፕሮዳክቶች ውስጥ ይገኛል። ከዛም ባለፈም ደግሞ የወተት ተዋጽኦች ውስጥም የሚገኝበት አይነት ሁኔታ አለ። እነዚህ አይነት ኮምፖነንት እንግዲህ ያለው ምግብ ማንመገብ ከሆነ ለረጅም ጊዜ በተለይ ይህ አይነት ነገር ይከሰታል። በተለምዶ እንግዲህ ስትሪክት የሆኑ ቬጂቴሪያንስ ላይ ምንም አይነት የእንስሳት ፕሮዳክቶችን የማይመገቡ ሰዎች ላይ ነው በዋናነት የሚታየው። ሌላ ግን ማል አብዞርፕሽን ወይም ደግሞ በተለይ የምግብ የዚህ ቪታሚን እንግዲህ በምግባችን ውስጥ በዳይጀስቲቭ ሲስተማችን ያለመወሰድ ችግር፣ ይሄ በተለይ ከጨጓራ ጋር በተገናኘ የጨጓራ ችግሮች ካሉ ሊከሰት የሚችልበት አይነት ሁኔታ አለ። የተለያዩ አይነት የጨጓራ ኮንዲሽኖች ለዚህ ሊያጋለጡ ይችላሉ። ከዛ ውጭ አንዳንድ መድኃኒቶች ደግሞ ለረጅም ጊዜ በሚወሰዱበት ጊዜ ይሄ ሪስክ ሊመጣ ይችላል። በተለይ ይሄ አሲድ ፕሮዳክሽንን የሚቀንሱ ፒፒአይ የሚባሉ እንግዲህ የጨጓራ መድኃኒቶች፣ ከዛም ባለፈም ደግሞ ሜትፎርሚን በጣም ለረጅም ጊዜ በሚወሰድበት ጊዜ ይሄ የመከሰት ሪስክ አለ። ወደ ምልክቶች በምንመጣበት ጊዜ በዋናነት እንግዲህ የአኒሚያ ምልክቶች ባለፉት ቪዲዮዎች ላይ ለማንሳት ሞክሬያለሁ፣ ማየት ትችላላችሁ። በተለይ የድካም ስሜት የሚመጣበት አይነት ሁኔታ አለ። ከዛ ባለፈ ግን ለቪታሚን ቢ12 በጣም ሌላው የሚታየው የነርቭ ጋር የተያዙ ምልክቶች ናቸው። በተለይ ይሄ የመጠስጠስ አይነት ስሜት፣ የማቃጠል አይነት ስሜት በተለያዩ ቦታዎች ላይ ሊመጣ ይችላል። በጣም እየባሰ በሚሄድበት ጊዜ የባላንስ ችግር፣ ኮግኒቲቭ ቼንጆች ሊመጡ ይችላሉ። ከዛም ባለፈም ደግሞ የሙድ ዲስተርባንሶችም ሊያጋጥሙ ይችላሉ። ስለዚህ እነዚህ ምልክቶች ካሉ አንድም መታየት የሚያስፈልገው ይሄኛውን ቪታሚን ነው ማለት ነው። በቀላሉ ሊታከም የሚችል ነው። ስለዚህ ይሄ በተለይ በመርፌ የሚወሰድ የዚህ ቪታሚን ፕሪፓሬሽን አለ። እነዚህም እንግዲህ በመውሰድ የሚስተካከል አይነት ነገር ነው ማለት ነው። ከዛ ባለፈም ደግሞ በተለይ ያመጣው ኮዝ ደግሞ ማል አብዞርብሽን ከሆነ በተለይ ፐርኒሺየስ አኒሚያ የሚባለው ወይም ደግሞ የጨጓራ ችግርም ከሆነ ምናልባትም ለረጅም ጊዜ ሊወሰድ ላይፍ ሎንግ ቴራፒ ሊያስፈልግ የሚችልበት አይነት ሁኔታ አለ። በዚህ አይነት ሁኔታ ሁሉም መታየት መመርመር ያስፈልጋል። መልካም